ማታ እንቅልፍ የሚባል ነገር ባይኑ አልዞረም። እራት አልበላም፣ ቁርስ አልበላም። ምን እንደተፈጠረ እንኳን ሊነግረኝ በፍጹም ፈቃደኛ አልሆነ። አንድ ነገር ሆኗል እንዴ? ልብ ሰባሪ ድርጊት፣ በጸጸት የሚገርፍ የተደበቀ ሚስጥር፣ ሰላም የሚነሳ የተደበቀ ጉድ፣ እጅግ የሚያሳዝንና እጅግ ልብ የሚነካ የአቶ ደረጀ ሁኔታ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉ። ቪዲዮን ሲጀምሩ ፕሊስ ላይክ በማድረግ ጀምሩ። ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ወይዘሮ ማርታ ከባድ ፍጥጫ ገጥማለች ከአቶ ደረጀ ጋር። አቶ ደረጀ የበኩር ልጁን ገደለህ ብባል ይሻላል እኔ በልጄ ከምዋረድ፣ እሷ ተመክራ ተዘክራ የማታፍር የማትማር የማትገሰጥ የማትመለስ ከስህተቷ የማትማር ሁልጊዜ ጥፋትና ተንኮል እያሳደገች የመጣች ስር ሰዳ ዛሬ ቤቱ ልታነደው ጫፍ ደርሳለች። ሰው የሚጎዳውና የሚጠቅመውን አትብሊ ትሞቻለሽ፣ ወይም አትግቢ መኪና ይገጭሻል፣ አትዝለይ ትሞቻለሽ ወድቀሽ ስትባል እንድሽ እንደማትለው ሁሉ የሰው ሚስጥር ፈልፍላ ምን አስወጣት? ምን አገባት? የራሷን ህይወት መኖር እየቻለች ስለ ሰው የምታማስለው ሲሉ ጋሽ ደረጀ በከባዱ አብደዋል። የሚይዙት የሚጨብጡት አጥተዋል። ለአንቺ ስል ተቃጠልኩ፣ ለአንቺ ስል ታረርኩኝ፣ ቆርጬ እንዳልጥልሽ አብራክ የክፋይ የበኩር ልጅ ነሽ። አንቺ ግን እንደ በኩር ልጅነት ሳይሆን እንደ ባዳ ራሱ ይረዳል። ናታን እንኳን ለአንቺ ቤተሰቦች እየተጨነቀ፣ አንቺ ግን አስፈራርተሽ በግድ ቀለበት የሴትነት ክብርሽን እንኳን አተሽ ሴትነት ሳትጠብቂ በግድ ቀለበት ታስርልኛለ ብለሽ የምታስፈራሪ፣ ቆይ አንቺ ማነሽ? ምን አይነት ስብዕናና ምን አይነት አስተሳሰብ ቢኖርሽ ነው? ሲሉ የሚይዙት የሚጨብጡት አጥተው እጅግ እሳት ጎርሶ እሳት ለብሰው ከአቢጌል ጋር ተፋጠጡ። እጅግ የሚያሳዝነው ነገር ወይዘሮ ማርታ ምን ተፈጥሮ ነው ደሬ ህመምህን የማታካፍለኝ፣ ችግርህን የማትነግረኝ፣ ስቃይህን የማታካፍለኝ? ቆይ እኔ ማነኝ? እንደ ባዳ ረከኝ እኮ። ምን እየተካሄደ እንደሆነ ባላውቅም ቤቴ ግን ከባድ አጣብቂኝ ውስጥ እንደሆነ ይገባኛል፣ ይሰማኛል። ደሬ ቆይ ህይወት እስከምታጣ ድረስ ነው እንደምትፈልገው? አንድ ነገር ቢሆን ማርትዬ ራስሽን አዘጋጅ፣ ክፉንም ደጉንም እኩል ራስሽን አዘጋጅ። እኔ አንድ ነገር ከሆንኩ እኔ ከሞት ህይወትሽን እንድትኖር እያሉ ዳር የሚሉት አቶ ደረጀ እውነት ራሳቸው ሊያጠፉ ነው። ወይዘሮ ማርታ ከተኛችበት እንግዲህ ተነስተው ገመድ ይዘው ወደ አቢጌል ክፍል ወደ ተቆለፈባት ክፍል ሂደዋል። አቶ ደረጀ ምን ሊያረጓን ነው? የእውነት ይኸው አባትሽን ማወረድ አይደል የምትፈልጊው? የው ዓይንሽ እያየ ሞትልሻለሁ ብለው ራሳቸውን ሊያጠፉ ነው ወይስ አቢጌልን አንጠልጥለው ሊገሏን ነው? የእውነት ጨክነው አይገሏትም ብዬ አስባለሁ። ግን ጋሽ ደረጀ ምናልባት በራሳቸው ላይ እርምጃ ሊወስዱ ይሆን ወይስ? እስቲ ከስህተትሽ ተማሪ። የምትቆፍሪው በረብሪው ሚስጥር የሰው ህይወት አደጋ እንደሚጥልና የሰው ቤት እንደሚያፈርስ የሰው ልብ እንደሚሰብር ጠንቅቀሽ ወቂ። በአንቺ ምክንያት ራሴን ላጠፋ ነው ብሎ ራሳቸው ሊያጠፉ ነው ወይስ ምን ሊፈጠር ነው? እጅግ አጓጊና ልብ አንጠልጣይ ነው። በሌላ በኩል ናታን እንቅጩን ነግሯታል። አቢጌል በፍጹም ላገባሽ አይደለም ጊዜ መስጫ ነበረ እሺ ስልሽ የነበረው፣ አንቺ ግን ክፋትና ተንኮልሽን እየጨመርሽ ነው። እስኪ ቆም ብለሽ አስቢ። የማትወጁን ሰው አቅፈሽ መተኛት፣ የማትወጁን ሰው አገባሃለሁ ብለሽ አግብተሽ ከዛ ያለሽን ደስታ የልብ ቁስል ተመልካችሁ። ሲጀመር እኔ አንቺን አይደለም ምድር ላይ እሷና አንተ ብቻ ናቸው የቀራችሁት ብባል በፍጹም አላገባሽም። ወደድሽም ጠላሽም አላገባሽም። ዳጣን ነው የምወደው። ዳጣና እኔ ደግሞ አነቀሽ ዋጩ እንጋባለን ብሏታል። ኦልሬዲ ናታን አሁን ቀጥ ያለውን አቋም ይዟል። ይሄም ለጋሽ ደረጀ መናገሩ ነው። ጋሽ ደረጀም እንግዲህ ምን አይነት መፍትሄ ይሰጣሉ? እጅግ የሚያጓጓና ልብ የሚያንጠለጥል ጉዳይ ነው። ትልቁ ጉዳይ አሁን ጋሽ ደረጀ ናታን ሚስጥራቸውን ስላወቀ እጅግ ከብዷቸዋል። በቃ አንገቴን ደፍቼ ከተዋረድኩ ቆየው፣ የበሰበሰ ዝናብ አይፈራም። ማርታ ደግሞ ስታውቅ ምን ያህል ህመምና ምን ያህል ቁስል እንደሆነ ቁስል ላይ ጨው መነስነስ ነው። ይሄ ጉዴ ደግሞ እየቆየ መውጣቱ የማይቀር ጉዳይ ነው ብለዋል። እንግዲህ ከባድ ነገር ነው። ጋሽ ደረጀም አቢጌልን በከባዱ አስጠንቅቀዋታል። ናታንም አቢጌልን በከባዱ አስጠንቅቋታል። ከዳጣ ጫፍ ላይ አደርሽም፣ ዳጣንም እንዲች ብለሽ እንዳነጊያት ሲሉ አስጠንቅቋታል። ዳጣና ናታን ይሄን አጋጣሚ አናገኝም። አቢጌል አሁን በቅጣት ላይ ናት። ስለዚህ የራሳችን ዓለም ውስጥ እንኑር። በራሳችን ዓለም ውስጥ ትንሽ እርስት አድርገን ጭንቀቱን
ችግሩን፣ ሐዘኑን፣ ክፋቱን ሁሉንም ረስተን በራሳችን ዓለም ውስጥ እንኑር በማለት አንድ ክፍል ቁጭ ብለው እጅግ ልብ በሚነካ ሁኔታ የፍቅር ቃላቶችን እየደረደረ ናታን ሲገልጽላት ነበረ። ጨንቆኛል፣ እንደ ተራራ እላይ ላይ ተከምሮብኛል። አባዬ የተሸከመው ጭንቀት ገብቶኛል። አቢጌል በዛ ላይ እሳት ጎርሳ እሳት ለብሳ ነገሮችን እያቀጣጠለች እዚህ መድረሷ አባዬን የበለጠ አናዶታል። አቢጌል በዚህን ያህል ልክ ትሄዳለች ብዬ አላሰብኩም። ዳጣ ሚስጥሩን አልነግርሽም፣ ግን ዳጣ እቀፊኝ፣ በቃ እቀፊኝ፣ እቅፍ አድርጊኝ እያለ እንግዲህ ስሜቱን ሲገልጽላት ነበረ። እሷም እንግዲህ አባዬ ያያል እማዬ ታያለች ሳትል እንግዲህ በስተመጨረሻ ናታንን እቅፍ አድርገው ስሜታቸውን ሲገልጹ ነበረ። በዚህ ሁኔታ በጣም ልብ ይሰብራል፣ በጣም ልብ ይነካል። አንቺ ከተንደላቀቀ ህይወት ውስጥ ካደግሽው ቀበጧ ልጅ ይልቅ ጎዳና ላይ ተጥላ ያደገችው ዳጣ 50 እጥፍ ትበልጥሻለች። አንቺ ግን የተንደላቀቀ ህይወቱን ተመቻችቶልሽ አልጋ ባልጋ ሆኖልሽ የበለጠ ክፋትና ተንኮል ውድቀትሽን ወደ ታች እያስኬዳልሽ ያለሽው። አቢጌል እስኪ ከስተትሽ ተማሪ። ዳጣን ተመልከቻት እስኪ፣ ትምህርት አልተማረችም። እንደ ሰው የፈለገችውን ለብሳ የፈለገችው ተገዝቶላት እንደፈለገች ተምራ አላደገችም። ግን ሁሉም ነገር ይገባታል። የሴትነት ወዟ አላት፣ የሴትነት ክብር አላት። ለቤተሰቦቿ ትጨነቃለች። ለእሷ ሳይሆን በዙሪያዋ ላሉ ሰዎች ታስባለች። ከክፋት ይልቅ ደስታ ትመኛለች። ከሀዘን ይልቅ እጅግ ፈገግ እንዲሉና እንዲስቁ ትመኛለች። አንቺ ግን ሁልጊዜ እሷን ለመጉዳት እሷን ለመጣል ነው የምትጥሪው ሲሉ ቁልጭ ያለውን እውነታ ነግረዋታል። አቢጌል ደግሞ እዚያ ክፍል ራሱ ተዘግቶባት በሀሳብ ጭልጥ ብላ ሄዳለች። ቆይ አቢጌል ዳጣ የማን ልጅ ናት? የአባዬ ልጅ አይደለችም። ዲኤንኤ አስመርምሬያታለሁ፣ እሱን አረጋግጫለሁ። ግን የሰላም ልጅ እንደሆነች ዳጣ ካላወቀች ናታንም የሰላም ልጅ እንዳልሆነች ዳጣ አታውቅም ብሏል። ቆይ ጉዳዩ ምንድን ነው እያለች አሁንም ነገሩን ቆም ብላ ማሰብና የበለጠ ነገሩን መጎልጎል ነው የፈለገችው እንጂ ከስህተቷ ተምራ ከቅጣቷ ተመልሳ ወደ ነበረ ህይወቷ መመለስ አልፈለገችም። እና በደረቅ ሌሊት ጋሽ ደረጀ ያኔ መክል ሲባጎ ገመድ ይዘው ወደ አቢጌል ክፍል ሂደዋል። ስንቶቻችሁ ናችሁ ጋሽ ደረጀ በጭንቀት ራሳቸውን ዝለው ከዛ ደረጃ ላይ ይወድቃሉ ብላችሁ የገመታችሁት? እኔ ያንን ደረጃ ወርደው እስከሚሄዱ ድረስ አቢጌል ክፍል በጣም ነው ያሳዘኑኝ፣ በጣም ማለት ነው። ሜቢ ከዛ ደረጃ ላይ ክርብት ብለው ወድቀው ከባድ አደጋ ሊደርስባቸው ይችላል፣ ከባድ ህመም ሊገጥማቸው ይችላል እያልኩ ነበርና አወራረዳቸው ስሜታቸው በጣም ተጎድቷል። እና እንግዲህ ምን ይፈጠራል? ደረጀ ያንን ገመድ ይዘው የሄዱት ለምንድን ነው? ወይዘሮ ማርታስ መቼም አንተ ያስጨነቅህን አልነገርከኝም። አቢጌል የተቀጣችበትን ምክንያት ንገረኝ ስትለው ናታንን አግባኝ እያለች ነው ብላ ነው የነገራትና ስለዚህ ቁልጭ ያለውን እውነታውን ማረጋገጥ ትፈልጋለች። ምን ይፈጠር ይሆን? በጉጉት